ሰላም ቤተሰብ፣ ዛሬ አጠር ያለ ስለ ፑሽባክ። ይሄ የምታዩት ፊት ለፊት አውሮፕላኑ የሚገፋው ፑሽባክ ታግ ይባላል። በሌላ ቋንቋ አውሮፕላኑ የመግፋት አቅም ያለው መኪና እንደማለት ነው። ይሄ ታጉ ከአውሮፕላኑ የኖዝ ጎማ ጋር ኮኔክት ያደርጋል። በቶባር ይባላል። ኮኔክት ማድረጊያዋ ቶባር ትባላለች። ከዛ ፑሽባክ ድራይቨር ኬርፉሊ ስቲር ያደርጋል። የፑሽባክ ድራይቨሩ ስቲር ያደርጋል። ታጉን ወደ ግራ ወደ ቀኝ ስቲር ያደርገዋል። ኮክፒት ደግሞ ያለው ሰው ደግሞ ሲምፕሊ ኮሚኒኬት እያደረገ ከግራውንድ ስታፉ ጋር ሞኒተር ያደርጋል። ይሄ የምታዩት ግራውንድ ላይ ያለው ልጅ አውቶማቲካሊ በግራና በቀኝ ከኋላ ምንም አይነት ኦብስታክል አለመኖሩም ኮንፈርም ያደርጋል። ግራውንድ ክሩ እና ኮክፒት ክሩ አንድ ላይ ነው የሚሰሩት፣ ኢንክሉዲንግ ዘ ፑሽባክ ድራይቨር ማለት ነው። ምንን ለማድረግ ማለት ነው? ሴፍቲን ፕሮፐርሊ ሜንቴን ለማድረግ። አሁን እንደምታዩት ኤርክራፍት ኢዝ ናው ቢንግ ፖዚሽን ኦንቱ ዘ ታክሲ ሌን። አውሮፕላኑ ታክሲ ሌን ላይ ፖዚሽን ተደርጓል። ያ ማለት ለዲፓርቸር ሬዲ ነው ማለት ነው። ስለዚህ አውሮፕላኑ ዲዚግኔትድ ቦታ ላይ ከደረሰ በኋላ ባይናው ለምሳሌ አፍተር 2 ሚኒት ኦር 3 ሚኒት እዛ ቦታ ላይ ደርሳል። የዛ ሰዓት ላይ ግራውንድ ክሩ ይሄ የምታዩት በሄድ ሴት ኮሚኒኬት የሚያደርገው ሴት ፓርኪንግ ብሬክ ይላል ካፕቴኑ። ከዛ ካፕቴኑ መልሶ ፓርኪንግ ብሬክ ሴት ይላል። ካፕቴኑ ፓርኪንግ ብሬክ ሴት ካደረገ በኋላ ይሄ ቶባሩ ዲስኮኔክት ይደረጋል ማለት ነው። ፓርኪንግ ብሬክ ሴት መደረጉን ኮንፈርም ያደርጋል ግራውንድ ላይ ያለው ሰውዬ ማለት ነው። ከዛ ይሄ ታጉን ከአውሮፕላኑ ሪሙቭ ያደርጋል። መጨረሻ ላይ ፑሽባክ ኮምፕሊት ሆነ ማለት ነው። ከዛ ኤርክራፍት ኢዝ ናው ሬዲ ቱ ታክሲ ቱ ዘ ራንዌይ ፎር ቴክ ኦፍ ማለት ነው። ታንክ ዩ ሲ ዩ